እሺ አሁን የመጨረሻው ቪዲዮ ላይ ደርሰናል። እዚህ በመጨረሻው ቪዲዮ ላይ ምንድነው ለማሳየት የፈለኩት እዚህ ዚሚ ፕላትፎርም ላይ ያሉ ምልክቶች ምንድናቸውና እንዴት ነው የምንጠቀምባቸው የሚለውን ያው እስካሁኑ እንደሰራውላችሁ አይነት ቪዲዮ ያልተንዛዛ አጠር ያለች ፍሬ ሐሳቧን ብቻ ለማሳየት እሞክራለሁኝ ማለት ነው። እስኪ አሁን እንትኑን ለማየት ይኸው ይሄኛው አሁን ቅድም የፊት ለፊት ገጽ ብለን ያየነው ነው አይደለ? እዚሁ ጋር ወደዚህም ወደዛ ማለት ሳይጠበቅብን እዚህ ጋር አሁን ያሉ ምልክቶች አሉ። ለምሳሌ ይሄ እዚህ ጋር የማይክ ምልክት ያለበት ቦታ ይሄንን ስንነካው እዚህ ፕላትፎርም ላይ እንደዚህ ላይቭ ላይ እየሰሩ ያሉ ፓርቲ ላይ እየሰሩ ያሉ ሰዎችን በሙሉ ያሳየናል ማለት ነው፣ በእንደዚህ በፎቶ አይነት መልኩ። ከዛ ሌላኛው ደግሞ እና ዋነኛው ደግሞ ራሳችን ፓርቲ ከፍተን የራሳችንን ስራ ለመስራት የሚያስችለን ነገር ደግሞ ምንድነው? ይሄ የካሜራ ምልክቱ ነው። ይሄን የካሜራ ምልክት ስንነካ ቀጥታ ወደ ፓርቲ ያስገባንና በይፋ ወደ ስራ ተቀላቀልን ማለት ነው። ሌላኛው ሁላችንም በደንብ የምናውቃት እቺኛዋ ምልክት አለች። እቺኛዋ ምልክት ምንድነች? ያው እናንተ እንደገመታችሁት ይሄን ስንነካ ሌሎች ሰዎች የጻፉልን ወይ ደግሞ እኛ የጻፍንላቸው የሜሴጅ ቦታ ነው ማለት ነው። እቺ ሚ ማለት ደግሞ እኔ ነኝ። እናንተ የእናንተን አካውንት የሚያሳያችሁን የእናንተን ፕሮፋይል፣ የእናንተን ስም፣ የእናንተን አይዲ እና የዚህን ፕላትፎርም አንዳንድ ሴቲንጎች እዚህ ውስጥ ነው የምታገኙት ማለት ነው። ከዚህ በመቀጠል ግን የመጨረሻ ቪዲዮ እንደመሆኑ መጠን ደግሞ እና ይሄ የመጨረሻ ቪዲዮ እንደመሆኑ መጠን ለመጨረሻ ላሳያችሁ የምፈልገው ነገር ምንድነው? እኔ እስካሁን እዚህ ዌብሳይቱ ላይ ቪዲዮ በቪዲዮ መልኩ ሳስረዳችሁ ካልገባችሁ ወይንም የተጻፈውም ካልተረዳችሁ ምን ማድረግ ትችላላችሁ? ይሄንን ኤጀንት በቀጥታ ማግኘት ትችላላችሁ። ለምሳሌ አሁን ይሄ ልክ እንደ ምሳሌ የተቀመጡ ናቸው። እዚህ ጋር የምታዩቸው ስልክ ቁጥሮች በሙሉ እንደ ምሳሌ ናቸው እና የዚህን ዌብሳይት ባለቤት ይሄው እዚህ ጋር ስልክ ቁጥሩን ታገኛላችሁ። ይሄን ስልክ ቁጥሩን ይዛችሁ መደወል ትችላላችሁ። ካልሆነ ደግሞ ቀጥታ በቴሌግራም ነው ላገኘው የምፈልገው ምትሉ ከሆነ ደግሞ ይሄው እዚህ ጋር ቴሌግራም አካውንቱ ይቀመጥላችኋል። ልክ ይሄንን ስትነኩ ቀጥታ ወደዚህ ኤጀንት ቴሌግራም ነው የሚወስዳችሁ። ያ ካልሆነ ደግሞ ምናልባት የዚህ ኤጀንቴ በጣም ጎበዝ ሰው ነውና ከሱ መማር ፈልጋለሁ ወይ ደግሞ ኤጀንቴ በጣም ጎበዝ ነው ከኤጀንቴ ከሱ መማር ፈልጋለሁ የምትሉ ከሆነ የዛ የኤጀንታችሁ ዩቲዩብ ደግሞ እዚህ ጋር አለ። ይሄን ብትነኩ ቀጥታ ወደ ዩቲዩብ አካውንት ይወስዳችኋል። እዛ ጋር የተለያዩ አይነት ስለ ዚሚ አፕ የሰራቸው ቪዲዮዎች ይኖራሉ። እዛ ጋር ገብታችሁ መማር ትችላላችሁ። በዩቲዩብም ደግሞ ከዛም ባለፈ ደግሞ በቲክቶክ ነው ላገኘው የምፈልገው ይሄን ሰው ምትሉ ከሆነ ደግሞ ይሄው እዚህ ጋር የቲክቶክ አማራጭ አለላችሁ። ይሄን ብትነኩት ቀጥታ ወደሱ ይወስዳችኋል። ወይ ደግሞ ብዙ ጊዜ እኔ ምርጫ ፌስቡክ ነው ለምትሉም ደግሞ ምንም አያሳስብም። እዚህ ዌብሳይት ላይ ካገኛችሁት ይሄው የፌስቡክ አማራጩን ብትነኩ ይወስዳችኋል። ኢንስታግራም ከሆነም ይሄው እዚህ ጋር እንደምትመለከቱት እነዚህን ብቻ በመንካት ፎሎ በማድረግ ከዚህ ከእናንተ ከኤጀንታችሁ ጋር ማውራት ትችላላችሁ፣ መገናኘት ትችላላችሁ። ወይም ደግሞ በሌላ ዘዴ እኔ ከተባለ ደግሞ እዚህ ጋር የምትመለከቱት ይሄ 3 ሰረዝ ስላለ እዚህ ጋር አገኙኝ የሚለውን ብንነካ ያው እዚህ ጋር የኤጀንታችሁ ፎቶ እዚህ ጋር ይኖራል። ይሄ የዚህ ጋር ሰው ምልክት ያለበት እዚህ ጋር ይሄ የኤጀንታችሁ ፎቶ እዚህ ጋር ይቀመጣል። ከዛ በድጋሚ እዛ ጋር እንዳገኘ ነው ማለት ነው። ይሄው ስልክ ቁጥሩ አለ፣ ቲክቶክ አለ፣ ቴሌግራም አለ፣ ዩቲዩብ አለ፣ ቲክቶክ አለ፣ ፌስቡክ አለ፣ ኢንስታግራሙ አለ። ስለዚህ በየትኛው ነው ኤጀንቴን ባወራው በየትኛው ይሻለኛል በምትሉት አማራጭ ሁሉ ይሄን ኤጀንታችሁን አግኝታችሁ ጥያቄ የሆነባችሁን ነገር ማውራት ትችላላችሁ ማለት ነው። እኔ አብቅቻለሁ። መልካም ስራ ከዚህ ጋር